ከዛ በፊት ማናጀር ስትሰሪ አሁን ስትሰሪ ያለው ልዩነት በጣም ከፍ ያለ ነው ለማለት ፈልጌ ነው። ገብቶኛል። ታብታብ እያደረጋችሁ ታብታብ አሉ። ለማንኛውም እህቶች ምናምን ካሉ የለም እንደ እህት ምናምን ካናዳ ምናምን አሉ። እነሱ በጣም የሚወዱት እዚህ ነው እኮ እያሰሩ የሚወስዱት ልብስ። አዎ፣ ግን ወደ ቤተሰብ ለማየት ማለት ነው። ከዛ አዝዘው ነው የሚሄዱት። አሁን የእረፍት ግዛቸው ስላለፈ አልሄዱም ወደ ኤርትራ። ሲሄዱ ግን ያዛሉ፣ እነግርሻለሁ። ወደ ቤተሰብ የሚሄድ ነው ከዚህ የሚወስዱት። አይገርምሽም? እኔ አላወኩም እንጂ ባለፈው እስከ 10 የተለያየ አይነት የሽፎን እንትን ብላ ጨርቅ ብላ ነበር የሆነት ልጅ። እኔ ባለፈው ነው በቲክቶክ ያየሁሽ አይደል? ግን አስቀድሞ ነው የነገረችን እና አሁን የእንትኑ የስራ ጊዜ እየተቀራረበ ነው። የእነሱ የሳመር ምናምን እየጨረሰ ነው የሚሄደው እና እየተመለሱ ነው። አሁን ግን ስለነገርሽኝ ያለው ነገር አስታውቅሻለሁ። በጣም በግሩፕ ምናምን ነው የሚያሰሩ። እነዛ 10-20 ምናምን እየሆኑ ነው የሚያሰሩ። አዎ እንደዛ ስለሆኑ ባለፈው እንደዛ ለሰርግ ምናምን ወደ ኤርትራ እየሄዱ ነበር እና ከዚህ ነው አዘዘ የወሰዱት። እንደ ምሳሌ አላውቅም ነበር። ምን ይሻለኛል? ዛሬስ መብራት የለም እንዴ? ባለፈው መብራት የለም ትይኝ ነበር። 5% ደርሰዋል ነበር። መብራት አለ ግን እየተነካካ ነው መሰለኝ። እንትን አይልም። ሀይ በለኝ እስኪ ጆዬ። ኑ ግቡ፣ ጠይቁ። ባትገዙም ጠይቁ ነው። ራሱን ካላሉ ፈልገሽ ነው ያለው እሱ ሌላ የትምህርት ሽሉ አሰራሩ ያኛው አሰራር እንሰራልሻለን። ለአንቺ 4 ሜትር ሳተን ነው የምትፈልጊው ወይስ ሽፎን? እነሱ ሳተን ናቸው። እንደዛ ማለት ነው። የትኛውን ከለር መረጥሽ? ልብሶች ስለሚለያዩ ማለት ነው። ከለር መረጥና
ደግሞ ቅለት እንዳይመስልሽ ልብስ የለበሽ ራሱ